اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن وبعد. السلام عليكم ورحمة الله وبركاته. وعليكم السلام. بسم الله الرحمن الرحيم. أعوذ بالله من الشيطان الرجيم. وإذ قال موسى لقومه اذكروا نعمة الله عليكم إذ أنجاكم من آل فرعون يسومونكم سوء العذاب ويذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم. وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد. وقال موسى إن تكفروا أنتم ومن في الأرض جميعا فإن الله لغني حميد. ألم يأتكم نبأ الذين من قبلكم قوم نوح وعاد وثمود والذين من بعدهم لا يعلمهم إلا الله جاءتهم رسلهم بالبينات فردوا أيديهم في أفواههم وقالوا إنا كفرنا بما أرسلتم به وإنا لفي شك مما تدعوننا إليه مريب. أعوذ بالله من الشيطان الرجيم. قال الله تعالى وإذ قال موسى لقومه ሙሳ ዓለይሂ ሰላም ለወገኖቹ ያሉትን አስታውስ ንገራቸው። እዝኩሩ ኒዕመተላሂ ዓለይኩም በእናንተ ላይ አላሁ ስብሓነሁ ወተዓላ የዋለላችሁን ውለታ አስታውሱ ብለው ሙሳ ለህዝቦቻቸው ዳዕዋ በሚያደርጉበት ጊዜ ነግረዋቸዋል። ኢዝ አንጃኩም እናንተን ባዳናችሁ ጊዜ ሚን አሊ ፊርዓውነ ከፊርዓውን እናንተን ባዳናችሁ ጊዜ አሉ ፊርዓውን በማለት ፊርዓውን ራሱን ነው አላህ ሱብሓነሁ ወተዓላ የሻው። ምክንያቱም በዋነኝነት እሱ ስለሆነ ድርጊቱን የሚያስፈጽመው። የሱሙነኩም ሱአል ዐዛብ አስከፊ የሆነን ቅጣት ያቀምሷችሁ የነበሩ እነ ፊርዓውን በኒ እስራኤሎችን በጣም ያሰቃዩአቸው ነበር። አላህ አስከፊ ቅጣት ብሎ ራሱ ገልጾታል፣ በጣም ከባድ ስለሆነ። ወዩዘቢሑነ አብናአኩም ወንድ ልጆቻችሁን እንደዚሁ የሚያርዱ ሲሆኑ፣ ወየስተሕዩነ ኒሳአኩም ሴቶቻችሁን ደግሞ የሚተዉ ሲሆኑ፣ ወንዶች ይታረዳሉ፣ ሴቶች ይተዋሉ፣ አገልጋይ ይደረጋሉ። ወፊ ዛሊኩም በዚያችሁ ነገር ወንዶችን በማረድና ሴቶችን በመተው እንደዚሁም አስከፊ የሆነን ቅጣት በማቅመስ በላኡን ፈተና አለ ሚን ረቢኩም ተጌታችሁ የሆነ ፈተና አለ። ዐዚም በላኡን ዐዚም በጣም ታላቅ የሆነ ፈተና አለ ይላል። ወይም ወፊ ዛሊኩም እናንተን ከፊርዓውን በማዳን በላኡን ሚን ረቢኩም ዐዚም ታላቅ የሆነ ጸጋ አለ። ይሄ በእናንተ ላይ ትልቅ የሆነ ኒዕማ ነው ይላል። በላ የሚለው ለኒዕማ ለፈተናም ለሁለቱም መሆን ስለሚችል ወኢዝ ተአዘነ ረቡኩም ጌታችሁ ያሳወቀውን ንገራቸው። ለኢን ሸከርቱም እናንተ ካመሰገናችሁ በተሰጣችሁ ጸጋ ለአዚደነኩም
እኔ ይጨምርላችኋለሁ ብሎ አላህ ሱብሓነሁ ወተዓላ ይህን አዋጅ አውርዷል። ወለኢን ከፈርቱም ብታስተባብሉ ባታመሰግኑ ኢነ ዐዛቢ ለሸዲድ ቅጣቴ በጣም እየበረታ ነው እቀጣችኋለሁ የሚል አዋጅ ይህንን አላህ አሳውቋልና ይህንንም ንገራቸው። ወቃለ ሙሳ አለ ኢንተክፍሩ ብትክዱ አንቱም ወመን ፊል አርድ ጀሚዓ እናንተም ምድር ላይ ያለ ህዝብ ሁሉ ብትክዱ ፈኢነ አላህ ለገኒዩን ሐሚድ በመካዳችሁ እናንተ አላህ ስብሓነሁ ወተዓላን አትጎዱትም። ምክንያቱም አላህ ስብሓነሁ ወተዓላ ተብቃቂና ምስጉን የሆነ ጌታ ነው ብሎ በኒ እስራኤሎችን መከረ ሙሳ ዓለይሂ ሰላም። አለም የእቲኩም አልመጣችሁምን ነበኡ ለዚነ ሚን ቀብሊኩም ከእናንተ በፊት የነበሩ ህዝቦች ዜና እናንተ ጋር ደረሳችሁም? ቀውሚ ኑህ የኑህ ህዝቦች አመፀኞች በመሆናቸው ምክንያት አላህ ስብሓነሁ ወተዓላ አጥፍቷቸዋል። ወዓድ እንደዚሁም ዓዶች ነቢዩላህ ሁድ ዓለይሂ ሰላም የተላኩባቸው ህዝቦች፣ ሰሙዶችም ነቢዩላህ ሷሊህ ዓለይሂ ሰላም የተላኩባቸው የሷሊህ ወገኖች ናቸው ሰሙዶች። የእነዚህ ሁሉ ዜና ወደ እናንተ አልደረሳችሁምን ይላል። ወለዚነ ሚን ባዕድህም እነዚያም ከነዚህ ከተዘረዘሩ ህዝቦች በኋላ ያሉትም ሰዎች ዜና አልደረሳችሁም? ከነዚህም በኋላ በጣም ብዙ ህዝቦች አልፈዋል፣ ብዙ መልእክተኞች ተልከዋል። ላ ያዕለሙሁም ኢለላህ አላህ ስብሓነሁ ወተዓላ እንጂ የማያውቃቸው የሆኑ ብዛታቸው የት ሀገር ላይ እንደነበሩ ነቢያቸው ማን እንደሆነ አላህ ብቻ የሚያውቃቸው እናንተ የማታውቋቸው እጅግ በጣም ብዙ ህዝቦች አሉ። የነዛ ዜና ሳልደረሳችሁም? ጃአትሁም ሩሱሉሁም መልእክተኞቻቸው የመጧቸው የሆኑ እነዚህ ሁሉ የተዘረዘሩት ህዝቦች የተላኩት መልእክተኞች ወደ እነሱ መጥተዋቸዋል። ቢልበይናት ቢልሑጀጅ ልዋዲሓት ግልጽ የሆኑ ማስረጃዎችን ይዘው ነው የመጡት እንጂ ዝም ብለው ካለ ማስረጃ አይደለም ለእነሱ ጥሪ የሚያደርጉላቸው። ከዛም ፈረዱ ህዝቦቹ መለሱ አይዲየሁም እጆቻቸውን ፊ አፍዋሂሂም ወደ አፎቻቸው መለሱ እጆቻቸውን። በጣም ከመበሳጨታቸው የተነሳ ጣቶቻቸውን መንከስ ጀመሩ ማለት ነው። በጣም አንድ ሰው ሲበሳጭ ጣቱን እንደሚነክሰው አይነት ጣት ነከሱባቸው በመልእክተኞች። ወይም ፈረዱ አይዲየሁም ፊ አፍዋሂሂም ማለት እጆቻቸውን ወደ አፎቻቸው መለሱ ማለት መልእክተኞችን ዝም በሉ አትናገሩ፣ ይሄን ነገር ዳዕዋ አታስተላልፉ ብለው እንደዚህ እጃቸው መመለስ ጀመሩ። ወይም ራሳቸው እየተሳለቁ ነው እንደዚህ የሚሉባቸው። ወቃሉ ብለውም አሉ ኢና ከፈርና እኛ ክደናል፣ ቢማ ኡርሲልቱም ቢ እናንተ በተላካችሁበት ነገር ክደናል፣ የምትሉትን ነገር በፍጹም እኛ አንቀበልም። ወኢና ለፊ ሸኪን እኛ በሸክ ውስጥ ነው በመጠራጠር ውስጥ ነው ያለነው። ሚማ ተድዑነና ኢለይ ወደ እሱ ጥሪ ከምታደርጉልን ነገር ሸክ ላይ ነው ያለነው። እውነት አልመሰለን የምታወሩት ወሬ። ሙሪቢን ያ ሸኩ በጣም ከመበርታቱ የተነሳ የሚያዋልድ በሆነ ሸክ ውስጥ ስለሆነ ያለነው አትልፎ አንሰማችሁም ብለው አስተባበሏቸው። እና የእነዚህ ህዝቦች ዜና ወደ እናንተ አልደረሳችሁም እንደ ይላል አላህ። የቁሉ ተባረከ ወተዓላ ሙኽቢረን ዐን ሙሳ ሒነ ዘከረ ቀውመሁ ቢአያሚላህ ዒንደሁም ወኒዓሚህ ዐለይሂም። ነቢዩላህ ሙሳ ዓለይሂ ሰላም ወደ በኒ እስራኤሎች እና እንደዚሁም ወደ ፊርዓውንና ወደ ተከታዮቹ ተልከዋል። በዛ ጊዜ አላህ ስብሓነሁ ወተዓላ አስታውሰው ላይ ያዘዛቸው ነገር ነበር። እሱ ምንድን ነው? ወዘኪርሁም ቢአያሚላህ እነዚያን የአላህ ስብሓነሁ ወተዓላ ቀናቶች አስታውሳቸው። በተለይም ለበኒ እስራኤሎች በጣም ጥሩ የሆኑ ቀናቶች አሉ፣ የጸጋዋ ጊዜ፣ እንደዚሁም ደግሞ የፈተና ቀናቶች አሉና እነዛን አስታውሳቸው። እነዛን ማስታወስን እነሱን ይጠቅማቸዋል፣ ዳዕዋህን ለመቀበል ያግዝሃልና አስታውስ ብሏቸዋል። እንደዚሁም ደግሞ ህዝቦቻቸውን ሲመክሩ በዝርዝር አንዳንድ ጸጋዎችን እየጠቀሱ ነቢዩላህ ሙሳ ህዝቦቻቸውን የመከሩትን አላህ ይነግረናል። ወኢዝ ቃለ ሙሳ ሊቀውሚ ለወገኖቹ ሙሳ
ያለውን አስታውሳቸው ንገራቸው። ሙሳ ለወገኖቹ ምን ብሎ ነበር ከተባለ እዝኩሩ ኒዕመተላሂ ዐለይኩም። ኒዕመተላህ አይ ኒዕመላሂ ዐለይኩም ሙፍረድ ሙዳፍ ፈያኡም ነው። ኒዕማ ሲባል አንድ ጸጋ አይደለም፣ በጣም ብዙ ጸጋዎች አሉ በእናንተ ላይ አላህ ሱብሓነሁ ወተዓላ የዋላቸውን ውለታዎች አስታውሱ። ብዙ ውለታዎች አላህ አለባችሁና ዛሬ እሱን ትእዛዝ እንድትቀበሉ የላከውን መልእክተኛ እንድትከተሉ ያግዛችኋልና እስቲ ዞር ብላችሁ የተዋለላችሁ ውለታ አስታውሱት። ኢዝ አንጃኩም እናንተን ባዳናችሁ ጊዜ አላህ ለእናንተ ውለታ የዋለው ሚን አሊ ፊርዓውነ ከፊርዓውን እናንተን ባዳናችሁ ጊዜ በፊርዓውን ስር ሆናችሁ በጣም ብዙ ስቃዮችን ብዙ ግፎችን በእናንተ ላይ ፈጽሞባችኋል። አላህ ሱብሓነሁ ወተዓላ ይህንን ከባድ የሆነ ጠላታችሁን ገድሏችኋል። እናንተን ነፃ ወጥቷችኋል። አሁን በራሳችሁ ማዘዝ ጀምራችኋል። ከባርነት ወጣችሁ። ስለዚህ ይህ ትልቅ ኒዕማ ነውና አስታውሱ። እሱ የሱሙነኩም ሱአል አዛብ አይ አዛብ ሰይ አስከፊ የሆነን ቅጣት የሚያቀምሷችሁ የሆነ ፊርዓውንም የፊርዓውን ሰራዊቶች በፊርዓውን ትእዛዝ በጣም ብዙ የሆኑ ስቃዮችን ያሰቃዩቸዋል። ፊርዓውን እንደሚታወቀው እዚህ ለውታን በጣም የብዙ ሰራዊት ባለቤት እርምጃው በጣም የከፋ የሆነ ሰው መሆኑ ይታወቃልና ከዛ ሁሉ ነው ነጃ ያወጣችሁ ያዳናችሁ ነፃነትን ያጎናጸፋችሁ አላህ ነውና የእሱን ኒዕማ አስታውሳችሁ ዛሬ ይህንን ሪሳላ መቀበል አለባችሁ የሚል መልእክት ነው። ወዩዘቢሑነ አብናአኩም ወየስተሕዩነ ኒሳአኩም ሀዛ ነውዑን አኸር። ይህ አዛብ ሱአል አዛብ ከተባለው ሌላኛው አይነት ነው። ሌላኛው የአዛብ አይነት ነው። ሱአል አዛብ በጣም ብዙ አዛብ እንዳለ ይጠቁማል። ከዛ በተጨማሪ ደግሞ ወንድ ልጆቹን እያረዱ እነ ፊርዓውን የበኒ እስራኤሎችን፣ ሴቶችን ደግሞ እያስቀሩ እየተው፣ ይህም ትልቅ ፈተና ነው። ካኑ ዩዘቢሑነ መን ውጂደ ሚን አብናኢሂም ከበኒ እስራኤሎች የተገኘ ወንድ ልጅ ይታረዳል። ህፃናቶችን ነው የሚያርዱት። ትልልቅ የሆኑት ወንዶችን አይደለም። ትልልቅ የሆኑት በተለያየ በጣም በወረደ ስራ ላይ እነሱን ያሰማሯቸዋል፣ ያው አገልጋይ ያደርጓቸዋል ማለት ነው። ገና የተወለዱ ያሉ ወንድ ልጆችን ግን ከማደጋቸው በስተፊት እንዲታረዱ ትእዛዝ አስተላልፎ በጣም ብዙ ወንድ ልጆች ታርደዋል። ወየትሩኩነ ኢናሰሁም ሴቶችን ደግሞ ሊልኺድማ ሴቶች ለኺድማ ምቹ ስለሆኑ ሴቶች መታረድ የለባቸውም ተብሎ እያደጉ የእነሱ አገልጋዮች ይሆናሉ። ከዚህ ሁሉ ነው አላህ ሱብሓነሁ ወተዓላ እናንተን ነፃ ያደረጋችሁ። ፈአንቀዘኩም አላሁ ሱብሓነሁ ወተዓላ ሚን ዛሊክ ወፊ ዛሊኩም በላኡ ሚን ረቢኩም ዐዚም አለ። በዚህ እኮ አሁን በተነገረው ነገር ትልቅ የሆነ ኒዕማ አለው። ለማን? ለእናንተ ከጌታችሁ የተሰጣችሁ ትልቅ የሆነ ኒዕማ ነው። ኒዕመቱን ዐዚማ ሚን አላህ ተባረከ ወተዓላ ዐለይኩም። እናንተ ግን በዚህ በተዋለላችሁ ውለታ አመስጋኞች ሆናችሁ እየታያችሁ አይደለም። የተዋለላችሁ ውለታ ትልቅ የሆነን ሹክር ይጠይቃል። እናንተ ደግሞ በዛ ተቃራኒ ናችሁና ይህን ኒዕማ አስታውሳችሁ አመስግኑ የሚል መልእክት አለው። ወይም ወፊ ዛሊኩም በላኡን ሚን ረቢኩም ዐዚም ፊርዓውን በእናንተ ላይ ሲፈጽም የሆነ ፈተና ነበር። እናንተን አላህ ሊፈትናችሁ እንደ አይነት አምባገነን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናል ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።